2017-2018 ማንቸስተር ዩናይትድ አንድ ድንቅ አጥቂን አስተዋወቀ። በጊዜውም የዩናይትድ አሰልጣኝ የነበሩት ታላቁ ሰው ጆዜ ሞሪኖ አንድ ድንቅ የአካዳሚን ተጫዋች ለተመልካች አስተዋወቁ። በ2001 ብራንፎርድ ኢንግላንድ የተወለደውን በሙሉ ስሙ ሜሰን ዊል ጆን ግሪንውድ ይባላል። ከ6 ዓመቱ ጀምሮ በዩናይትድ አካዳሚ የተቀላቀለ ነው። ግሪንውድ በአካዳሚው በሚያሳየው ብቃት በማስደመም ፕሪሲዝን ዝግጅት ላይ ለመካፈል ወደ አሜሪካ ከሚያመራው ቡድን ጋር ተቀላቀለ። በዛውን ጊዜ የመጀመሪያውን ፕሮፌሽናል ኮንትራት ከዩናይትድ ጋር ፈረመ። በ2018 ከአካዳሚ በመመረቅ ወደ ዋናው ቡድን አደገ። የዚህንም አጥቂ ችሎታ ጆዜ አይተዋልና ለመቀበል አላቅማሙም። በአውሮፓ ሊግ ላይም ከአስታና ጋር በተደረገ ጨዋታ ተቀይሮ በመግባት ኃይሉን መግለጽ ቻለ። 2019 በሆነም ጊዜ ሞሪኖ ለቀው የቀድሞው የክለቡ ሰው ኦሌ ጉናር ሶልሻየር ቡድኑን ተረከበ። ከቡድኑም ጋር በተቀያሪ ስፍራ ላይ የተቀመጠው ግሪንውድ በ87ኛው ደቂቃ ተቀይሮ በመግባት ጨዋታውን ጀመረ። ጨዋታውም ዩናይትድ ከፒኤስጂ የቻምፒየንስ ሊግ ጨዋታ ነበር። በዚህም በ17 ዓመቱ በመጫወት ሁለተኛው ባለ ሪከርድ ሆነ። ከ4 ቀናት በኋላም በፕሪሚየር ሊግ ከአርሰናል ጋር በነበረ ጨዋታ ተቀያሪ ተጫዋች መሆን ቻለ። በጊዜውም ተቀይሮ በመግባት ጥሩ ችሎታን አሳየ። በሚቀጥሉት ሳምንታት ከካርዲፍ ሲቲ ጋር በነበረው ጨዋታ ወደ ቋሚ አሰላለፍ መጣ። በዛም ሲዝን ለዓመቱ ወጣት ተጫዋችነት የሚሰጠውን የጂሚ መርፊን ሽልማት አገኘ። 2019-20 ላይም በሙሉ አቅሙ ሰብሮ ወደ ዋናው ቡድን መቀላቀል ቻለ። በዛው ዓመት መጀመሪያ የመጀመሪያውን የማንቸስተር ዩናይትድ የዋናውን ቡድን ጎል በአውሮፓ ሊግ አስቆጠረ። በፕሪሚየር ሊግ ዩናይትድ በካርዲፍ ጋር በነበረው 3-3 በተጠናቀቀ ጨዋታ አገባ። በዚህ ዓመት ይህ ልጅ ድንቅ መሆኑን እያሳየ መጣ። በዛው ሲዝን ኖርዊች ላይ በኤፍኤ ካፕ፣ ትራምሃም ሮቨርስ ላይ እንዲሁም ዋትፎርድ ላይ በተከታታይ በማግባት ድንቅ አጥቂ መሆኑን አስመሰከረ። በቀጣዩ ዓመት 2020-21 ላይም ከሚለብሰው 26 ቁጥር ወደ 11 ቁጥር ቀየረ። ይህም ቁጥር የድንቁን ራያን ጊግስ መለያ የነበረ ሲሆን በደስታ ኃላፊነቱን ለመረከብ ተዘጋጀ። በዛው ጊዜ በሲዝኑ ድንቅ አቋሙን በማሳለፍ 12 ግቦችን በማስመዝገብ ለእንግሊዝ ዋናው ቡድን በመጠራት አንድ ጨዋታን አከናወነ። በ2021-22 በዘመነ ኮሮና ኳስ ጨዋታዎች የሚደረጉት ከደጋፊዎች ውጭ ነበር። ተጫዋቹን በቲቪ ለሚያይ ሰው ድንቅ አጥቂ መሆኑን በግልጽ ማየት ቻለ። መጪው ዘመን ለማንቸስተር ዩናይትድ ብሩህ እንደሆነ ታመነ። ልክ ከዚህ ዘመን በፊት እንደነበሩት አጥቂዎች ይህ ልጅ ብዙ ተስፋን አንግቦ በዚያው ዓመት 6 ግቦችን አስቆጠረ። በዘመነ ኮሮና ሰዎች ሁሉ ቤት በተሰበሰቡበት በወርሃ ጃንዋሪ የተጫዋቹን ተስፋ ያደበዘዘ ክስተት ተከሰተ። ኢንስታግራም በተባለ ሶሻል ሚዲያ አንድ ቪዲዮ ታየ። ቪዲዮውንም የለጠፈችው የተጫዋቹ ፍቅረኛ ስትሆን በምስሉ ላይ መመታቷንና ያለ ፍላጎቷ ሊደፍራት ሲሞክር አጋራች። ይህ ቀን ለተጫዋቹ ከባድ ቀናት መጀመሪያ ሆነ። ጃንዋሪ 30 በቀረበበት ክስ ወደ ዘብጥያም ወረደ። ክሱም የመድፈር ሙከራ ነበር። በዛው ዕለት ዩናይትድ ዓይንህን ላፈር አለው። ተቆራረጡ። ከቡድኑ ማገዱን አስታወቀ። ከክለቡ ባለስልጣናት እስከ ሴት ቡድኑ መግለጫ አወጡበት። ክብራችንን ዝቅ አድርጓል፣ ነውር አካሂዷል አሉት። በራሴም መንገድ ሁኔታውን እስካጣራ ከክለቡ አግጀዋለሁ አለ። ወጣቱ ተስፈኛ ባልታሰበ መልኩ ወደ እስር ቤት መግባቱ እንዲሁም ድርጊቱ ያስከፋቸው ብዙዎች ነበሩ። ከልጁ ጋር ግንኙነት የነበራቸው ሁሉ ፊታቸውን አዞሩበት። ስፖንሰር የሆኑለትም አብረውት የተጫወቱትን ጨምሮ። በ2023 ሚልሼል ስትሪት ክራውን የሚገኘው ፍርድ ቤት ብዙ ማስረጃዎችን ካየና ካዳመጠ በኋላ ክሱን አነሳለት። በዛው ጊዜ ከእስር ተፈቶ ወጣ። ወደ እግር ኳስ ይመለሳል ብሎ የጠበቀ ማንም አልነበረም። በማንቸስተር ሰዎች በተካሄደ ግምገማ ተጫዋቹን የመመለስ ሐሳብ የነበረ ቢሆንም ከማህበረሰብ እሴት አንጻር ተገቢ እንዳልሆነ በማሳወቅ ቀሪ ኮንትራት የነበረውን ተጫዋች በውሰት መሸኘት እንደሚገባ ታመነበት። ተጫዋቹ ጥፋተኝነቱን በማመን ይቅርታ ቢጠይቅም ጆሮ ግን ማግኘት አልቻለም። በ2023-24 ሲዝን በሆነ ጊዜም የተጫዋቹን ተስፋ በተመናመነበት ድብርትና ሐዘን በሆነበት ጊዜ ከወደ ስፔን ጥሩ ዜና ተገኘለት። ወድቆ መነሳት ግድ ነውና ተስፋ ሆነለት። ሐሜትን ያልፈራው የስፔኑ ሄታፌ ሴፕቴምበር 1 በውሰት የቡድኑ አካል እንዲሆን አደረገው። ህይወቱን እንደ አዲስ ጀመረ። እንደገና ወደሚወደው እግር ኳስ ተመለሰ።
ከ2 ዓመት በኋላ ሜዳ ላይ ታየ። ተቀይሮም መግባት ጀመረ። ብቃቱ ከመውረድ ይልቅ መሻሻል ታየበት። ከ5 ተከታታይ ጨዋታዎች ጥበቃ በኋላ የመጀመሪያውን የሄታፌን ጎል ሴልታ ቪጎ ላይ ማስቆጠር ቻለ። እንደገናም ተወለደ። በ33 ጨዋታዎች 8 ጎሎችንና 6 አሲስቶችን አስመዘገበ። ሄታፌ የልጅነት ህልሙን መለሰለት። ያም ወቅት አበቃ። ማንቸስተር ብዙ አወጣ፣ ብዙ አወረደ። ምንም እንኳን እሱ በሚጫወትበት ስፍራ ቢቸገርም ሊያስከትለው የሚችለውን ወቀሳ በመስጋት የቡድኑ አካል ከማድረግ ይልቅ መግፋትን መረጠ። በዓመቱ መጨረሻ ጁላይ 2024 ለፈረንሳዩ ማርሴይ በ5 ዓመት ኮንትራት በ31.6 ሚሊዮን ዩሮ ውድ ልጃቸውን አሳልፈው ሰጡ። ይህ ዝውውር ማርሴይን ብዙ ቢያስተቸውም ክለቡ ግን ከተጫዋቹ ጎን ቆመ። የከተማው ከንቲባን ጨምሮ ብዙዎች ማርሴይን ተቃወሙት። ጽናት ውስጥ የነበረው ግሪንውድ ግን ያንን ሁሉ ችሎ ዓመቱን ጀመረ። ማርሴይም ባለማቅማማት 10 ቁጥራቸውን አለበሱት። እንደገናም ወለዱት። 21 ጎሎቹን አስቆጥሮ ካሳቸው። ከሜዳ ውጭ ያለውን ለፈራጆች ትተን ሜዳ ውስጥ ድንቅነቱን አስመሰከረ። በፈረንሳይ ሊግ ኮከብ ግብ አግቢ ሆኖ በ21 ጎሎች ከኡስማን ደምቤሌ እኩል መጨረስ ቻለ። በህይወት ሲኖሩ ችግር ብሎም መሰበር እንዲሁም ስህተት አይጠፋምና ይህን ሁሉ ችሎ በማሳለፍ እንደገና ራሱን አገኘ። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስ ተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።